በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድ ወቅት በአስደናቂ ጥቅጥቅ ያለ ጫካ ውስጥ የሚገርም ነገር ተከሰተ። አንዲት አጋዘን በሁለት ግዙፍ አንበሶች መካከል ምንም ሳትፈራ በሰላም ትጓዛለች። አንድ ባህታዊ ይህንን ሲያየው በመገረም ቆሙ። አንቺ ምስኪን አጋዘን፣ እነዚህን አውሬዎች እንዴት አትፈሪም? ብለው ጠየቋት። አጋዘኗም ፈገግ ብላ እንዲህ አለች። አባቴ ሆይ፣ ከዓመታት በፊት እናታቸው የሞተችባቸውን እነዚህን ደቦሎች አገኘኋቸው። ሁሉም ቢሸሿቸውም እኔ ግን እንደ ልጆች ያሳደግኳቸው። ዛሬ እነሱ ጠባቂዎቼ ናቸው። ይህንን የሰማ አንድ በቀቀንም እኔም እንደዚሁ ደግ ከሆንኩ ሁሉም ያከብሩኛል ብሎ አሰበና እርዳታ የሚፈልግ ፍጡር ፈለጋ በረረ። በቀቀኑ በቁስል የሚሰቃይ እባብ አገኘና እሾሁን አወጣለት። ነገር ግን እባቡ ልክ እንደ ዳነ ወዲያው በቀቀኑን ነደፈው። በቀቀኑም ደንግጦ ወደ ባህታዊው በረረ። ባህታዊውም እንዲህ አሉት፣ ውድ በቀቀን ሆይ፣ አጋዘኗ የረዳችው ታማኝ የሆኑትን አንበሶችን ነው። አንተ ግን የረዳኸው ተፈጥሮ መርዝ የሆነውን እባብ ነው። ደግ መሆን መልካም ነው፣ ነገር ግን ያለማስተዋል ደግ መሆን አደገኛ ነው። ልጆች ሆይ፣ ቅዱስ መጽሐፍ እንዲህ ይለናል፣ እንደ እባብ ብልሆች እንደ ርግብም የዋሆች ሁኑ። ማቴዎስ 10:16። ደግነታችን በጥበብ ይሁን። አቤት ያንተ ሥራ እጹብ ያንተ ሥራ፣ አቤት ያንተ ሥራ አያልቅም ቢወራ።